ሳስብ ነው ያደርኩህ ላይህ ነው የመጣሁት ምን አልሽ ይላል በአምላክ በንዴት አዎ መተኛት አልቻልኩም። እውነት ላይመስል ይችላል ላንተ ግን አንተን እያሰብኩ እንቅልፍ ሊወስደኝ አልቻለም። የወሰድሽው ገንዘብ አልቆብሻል ይላታል በአምላክ በብስጭት በንዴት። አሁን ውጪ በፍጥነት። ቆይ ለምንድነው የማትረዳኝ? ለህብስት ነው ምን ነው አለ እንዴ ትላለች ፋንቱ በግርምትና በድንጋጤ በመኮሳተር። አዎ ነው ወይንስ ያምሻል እያላት ነው በአምላክ። አንተ እዚህ ውስጥ አንቺ እዚህ ውስጥ የሚያገባሽ የለም። ለህብስት እንዳትነግሪያት ነው ማስጠነቀቀሽ። እየሰማሁትም ያየሁትም የለም ትላለች ፋንቱ። ቆይ ምንድነው የምትፈልጊው? 50 ሺህ ብር። እኔ ምን ላድርግ ታዲያ የእናቴ የጤና ጉዳይ ነው እያለች ትገኛለች። ሄርሜላ አሁን ላይ በአምላክን እያቃጠለችው እያስፈራራችው ትገኛለች። እንደዛ ካልከኝማ እየወደድኩም ቢሆን አንዳንድ ነገሮችን ለማድረግ